አንቺ እኔ ላይ ለምን ጓት ያለሽ? ነበር እዚህ ላይ ስልክ ላይ መቀመጥ የለበትም። ደቀቂው እንዴት እንደማነሳ ላሳይሽ ወይ እኮ እንዴት እንደማነሳ ላሳይሽ። እጅ በሴት ላይ ገባሽ? ክብር ለምን ይጠናብሻል እኮ ክብር ለምን ይጠናብሽ? እንደ ታናሽ ታክብሬ ስላወራሽ ነው እንዴ? ጉርንጭላ ምን ትመጣ ስርዓት ይኖርሽ። እንዴት መችኛል? ስነ ስርዓት ይኖርሽ። ጨፈልቅሻለሁ። እሺ አንቺ ነሽ ያዋልልሻት። አንቺ ነሽ ወይ ያዋልልሻት? ልጇን ይዤልሽ እመጣለሁ። ስሚ ሄርሜላ ገና ልጅ ናት። ራሷ ስነ ስርዓት ያዢ። ክፍታፍ እቺ ደግሞ ሌላውን ዝም ስልጪ ምን አባሽ ወጣሪ? የምን አባሽ ልጅ ነው ያላት ሄርሜላ? አሳይሻለሁ። የምን ልጅ አሳይሻለሁ። ሳጨርስ የምን ልጅ ነው የሚኖረው? አሳይሻለሁ። ልጇን ይዤልሽ እመጣለሁ። እኔ ከፈለግሽ አንቺ አትፈታተኝ። ሰላም ሰላም ሰላም! ውድና የተከበራችሁ የኔ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁ እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዝት ፍክት ይበልልኝ። ዛሬ በአዲስ ነገር መጥቼላችኋለሁ። ለምን ሄርሜላ ከአብርሽ ህይወት እንደማትወጣ ልጠይቃት የሄርሜላን እህት ደውዬ ላገኛት ነው እና አወራታለሁ። በእናንተ ፊት ደውዬላታለሁ። እየመጣሁ ነው ብላኛለች ቤተሰብ እና አንዳንድ ነገሮች እናወራለን። ብዙ ነገር የምናወራው ነገር አለ። ብዙ ነገር ትነግረኛለች እና የተፈጠረውን ነገር ቤተሰብ እስከሆነች ድረስ አሁን ያለሁት የሄርሜላ ሰፈር ነው። ሰፈሯ ላይ ነው ያለሁት እና እስቲ አዲስ ነገር ከሷ የሚሰማው ነገር ካለ ያው አብረን በእናንተ ፊት ሁሉንም ነገር ግልጽ ይወጣል፣ ይፋ ይወጣል። በባለፈው እንዳጋጣሚ ይሄ ግዴታ ይሄንን ፋይል ለሄርሜላ ቤተሰቦች አሳያለሁ ብዬ ነበር እና እሱን ፋይል ምንድነው ስለ ሄርሜላ ያነሳሽ መጥፎ ጎን የምታወሪ ምንድነው ብላኛለች። የሄርሜላን እህት አግኝታይ ማለት ነው እና ከፈለግሽ ሁሉንም ነገር እንዳወራሽ ፍቃደኛ ከሆንሽ በቤተሰብ መሀል ነው አንቺ ነው የምነግርሽ እና እደውልልሻለሁ ትመጫለሽ ብያታለሁ እና ደውዬላታለሁ። መጣው ብላኛለች። የሷ ሰፈር አካባቢ ነው ያለሁት። ትመጣለች። እያንዳንዱ ነገር እሷ ትነግራቸዋለች ቤተሰብ እና ምንድነው ያለው አንቺ ጋር ያለው ፋይል ምንድነው? ይሄንንም እንደዚህ ወደዛ በየደረችበት ስለ እህቴ መጥፎ ነገር የምትናገሪው ምናምን ነገር ብላ በጣም በቀደም ብዙ ነገር ወቅሳኛለች። እኔ ግን ምንም መልስ አልሰጠኋትም። ከፈለግሽ ሁሉንም ነገር ላስረዳሽ ከፈለግሽ በቤተሰብ መሀል አስረዳሻለሁ ብያታለሁ። ትመጣለች። እንጠብቃታለን ቤተሰብ። እንደውም እስካሁን ለምንድን እንደቀረች ባላቅም ያው ብዙ ማሳያት ነገር አዳዲስ መረጃ እየደረሰኝ ነው። ስልክ ላይ ያለ እንደውም ያው እየመጣች ነው እየደረሰች ነው እና አዳዲስ ነገር ለሷ አሳያታለሁ። በቃ ሁሉንም ነገር ለአብርሃም የሆነ የምታደርገው ድርጊት አሁንም ልክ ገና በቃ እንደ አዲስ ማለት ነው በጣም መጥፎ ነገር እያደረገች ነው ሄርሜላ እና ያንንም ነገር ለእህቷ አሳያታለሁ። እህቷ ምን እንደምትል አብረን እናያለን። ያው ደርሳለች የመጣች ነው እና ቤተሰብ ሁሉንም ነገር ለሷ አስረዳታለሁ። አውጣዋለሁ ፋይሉን። በጣም ብዙ አዳዲስ ነገር አለ። ከባለፈው ለየት ያለ ድጋሚ ከሩታ እንድታርቀው ብዙ ያዘጋጃቸው ብዙ የክፋት ሚስጥር እኔ ጋር አለ። የሄርሜላ ክፋት ማለት ነው እና ለሷ አሳያታለሁ ቤተሰብ በእናንተ ፊት ማለት ነው። ብዙ ነገር ይዣለሁ። ሰላም ነው። እንዴት ነሽ? ሰላም ነው አለሽ? አቤት። ለምን ነበር የፈለግሽ? ያ ሄርሜላ ታደርግሽ እና አንዳንድ ነገር ልነግርሽ ፈልጌ። ምንድን ነው የምትነግሪኝ? ስለ ሄርሜላ አንቺ የሚመለከትሽ ጉዳይ አለ? እኔ እህትሽ ናት አውቃለሁ። ይመለከተኛል አይመለከተኝም አይደለም። እኔ እውነታውን ነገር ነው ወደ እውነቱን ነገር ነው እየተጓዝኩ ያለሁት። ስለዚህ አብርሃም ያለበት ቦታ ላይና አብርሃም የተደረገው ድርጊት አንቺ ታውቂዋለሽ። የፈለገ እንኳን እህትሽ ብትሆን አንቺ አብርሃም ቦታ ላይ ብትሆኚ ትረጅኛል። አብርሃም ላይ ምንም አልተደረገበት እየሆነ ያለው አይተሽዋል አይደለ? ወደው ፈቅደው ያደረጉት ነገር ነው። እኔ ነኝ የሚመለከተኝ ማስቆም የምችለው እኔ ነኝ። አንቺ ምን ሆነሽ ነው ስለሷ ብታወሪ? ገባሽ? ሩታም አብርሃምም መጥፎ ነገር እንዲደርስባቸው ስለማትፈልግ እኮ ወጣም ወረደም እኔም አልፈልግም ያንን ነገር። ገባሽ? ማድረግ ካለብኝ ቴኬር ማስደረግ ያለብኝ እህቴን እኔ ነኝ አይደል? እስካሁን እኮ አላስቆምቻሽም። ዝም እኮ ነው ያለሽ። ገባሽ? ምን ይመለከትሻል አንቺ? አውሪኝ ቀና ብለሽ ነይ። ምንድነው ችግርሽ አንቺ? ምንድነው ችግርሽ? በስርዓት እናውራ እኮ ችግርሽ ምንድነው?
ሄርሜላ ሌላ ቅም አለባችሁ። እቺን ለማላቀው አልፈልግም፣ አልፈቅድልሽም። ይኸውልሽ ልጨፈልቅሽ ሁላ እችላለሁ። ገባሽ? አሁን በክብር እያወራሁሽ ነው። አብርሃም የራሱን ህይወት መኖር ያለበት እሱ ነው። ህይወቱን ማስተካከል ከፈለገ ራሱ ያስተካክል። የእህቴ ጉዳይ ደግሞ የሚመለከተኝ እኔን ነው እንጂ በየሚዲያው እየወጣሽ ስለ እህቴ የምታወሪበት ምክንያት ምንድነው? አንቺ የሚመለከትሽ ጉዳይ አለ ወይስ ትወጂዋለሽ አብርሃም? እኔ ወንድሜ ነው። እሺ ኦኬ። አብርሃምና ሩታ አንድ ላይ እንዲሆኑ ብቻ ነው የኔን። ስለዚህ አንቺ የእህቴን ገመና በየቦታው እያወጣሽ ምስጥር አየሁኝ እንዲ ምንድነው ያየሽው? ምስጥር አሳይሻለሁ። በጣም ብዙ ነገር ልጅ እኮ አላት። አታውቂም አንቺ ስነ ስርዓት ይኖርሽ። እንዴት መችኛል? ስነ ስርዓት ይኖርሽ። ጨፈልቅሻለሁ። እሺ አንቺ ነሽ ያዋልልሻት። አንቺ ነሽ ወይ ያዋልልሻት? ልጇን ይዤልሽ እመጣለሁ። ስሚ ሄርሜላ ገና ልጅ ናት ራሷ። ስነ ስርዓት ያዢ። ክፍታፍ እቺ ደግሞ ሌላውን ዝም ስልጪ ምን አባሽ ምታሪ? የምን አባሽ ልጅ ነው ያላት ሄርሜላ? አሳይሻለሁ። የምን ልጅ አሳይሻለሁ። ሳጨርስ የምን ልጅ ነው የሚኖረው? አሳይሻለሁ። ልጇን ይዤልሽ እመጣለሁ። እኔ ከፈለግሽ አንቺ አትፈታተኝኝ። ትዕግስቴን እየተፈታተንሽው ነው። እኔ እህቷ እያለሁ አንቺ ከየት አባትሽ ስትወልድ አይተሽ ነው አንቺ ስለሷ የምታወሪው? የሷን ክፋት ጨርሰሻል አይደል? ባንቺና እሷ እኮ አንድ ላይ አይደለችም። አሁን እሷ ያለችው አዲስ አበባ ነው ያለችው። የትም ትሁን አውሮፓም ብትሆን የሰው ትዳር መሀል ላይ እየገባች ለምን ትበጠብጣለች? የራሷን ህይወት አትመራም። ያ ማስተካከል ያለብኝ እኔ ነኝ። ያስተካከልኩኝ ነው። ግን የምን አባሽ ልጅ ነው ሄርሜላ? አዋልደሻታል። በጣም ብዙ ልጅነቷን አልጨረሰችም ሄርሜላ። አይደለም ልጅ ይኖራት። አንቺ ስነ ስርዓትሽን ያዢ። እሺ ተረጋግተሽ እኔ ላሳይሽ። አሳይኝ እንዴ እኮ ተረጋግተሽ። አይ አይደለም ከባለቤቱ በላይ ያወቀ ጠንቋይ ነው አሉ። ምንድነው የምታወሪው አንቺ? በቀደም ጠንቋይ ቤት ነው ምናምን አብርሽ ላይ ያሰራበት ማን እንደሆነ አያለው ምናምን። ማንንም ያሰራበት ሰው የለም አብርሽ ላይ። ገባሽ? አብርሽ በሚስቱና በልጁ ላይ ያደረገው ነገር ጸጸት ነው እንደዚህ የሚያደርገው። አለቀ። ራሱን እያዳመጠ ነው። እናንተ ደግሞ እሺ እንዴት ላሳይሽ? አሳይ። ይሄንን ፋይል እንዴት ላሳይሽ? አሳይኝ። ፋይሉን አሳይ። አለመሆኑንስ ምን አውቃለሁ እኔ? ተቀናብሮ ቢሆንስ? እንዴት ነው የሚቀናበረው? ስልክ ላይ እንዴት ተቀናብሮ አሳይሻለሁ? ስልክ ላይ እኮ ነው ሁሉም ቅንብር የሚሰራው በዚህ ዘመን። የኔ እህት ምን ሆነሽ ነው? ወይስ የለሽም ቴክኖሎጂው ላይ? ስሚ አንቺን ስታምጪ ቴክኖሎጂ ላይ አቀናብሬ ላሳይሽ ነኝ። አሁንም አይደለም አንቺን ወደ ሌላ ማሳየር ያሳይሻለሁ። አይደለም አሁንም አይተሽም እኮ አንቺ ልታምኚ ፍቃደኛ አይደለሽም ማለት ነው። በጣም ብዙ ነገር ብዙ ክፋት እየሰራች ነው እና አብርሃም ላይ የምታደርገው ነገር ለማስቆም እኔ እየሞከርኩ ነው። ካሁን በኋላ ግን የእህቴን ስም እኮ እስከዛሬ ድረስ ለምን አላስቆምሻትም እኮ ነው እያልኩሽ ያለው። ሰዓት አለው ለሁሉም ነገር መሄድበት እኔ ነኝ የማውቀው እንጂ። ሩታ አታሳዝንሽም? ሩታም እኮ እህትሽ ናት። እህቴ ናት። አዎ መወለድ ቋንቋ ነው አውቃለሁ። እያስተካከልኩኝ ነው። ሩታ እህትሽ ናት። ስለዚህ ሩታ ላይ የምታደርገው ሴራ በጣም ከባድ ነው። ገባሽ? አሁን ያየሽ ሩታ ትዕግስተኛ ስለሆነች ነው እንጂ ማለት ነው። እንደ ሄርሜላ ክፋት ቢሆን ያየሽ ከሆነ ላሳይሽና እኔ የእህቴን ክፋት እንድታወሪ አልፈልግም ፕሊዝ። አንቺ ስጋሽ ስለሆነ ሊያስጨንቅሽ ይችላል። አዎ ሩታም ደግሞ ማለት ነው በስጋ እህትሽ ባትሆን በመንፈስ እህትሽ ናት። አዳምጪኝ አንድ ነገር የኔ እህት እንደ ታናሽ እህት ላውራሽ። ምክንያቱም ሄርሜላ እልህም ይዟት ሊሆን ይችላል። ሌላ የማይሆን እያንዳንዱ ቤት ውስጥ የሚከሰት ነገር ነው። በዚህ ሰዓት የሄርሜላ ጉዳይ ብቻ ነው ገመና እንትን ሚዲያ ላይ ወጣው አይደለ? ያ ደግሞ ያረጋችው ራሷ ናት። ይሄ ነገር ሁሉ እንዲፈጠር ያደረገችው እያስተካከልኩኝ ነው። ማስተካከል ያለብኝ እኔ ነኝ። አንቺ ግን አርፈሽ ተቀመጭ። አይ ስትይ ግን ሲጣርግ ነው መገድሽ ካሁን በኋላ ስሟን እንዳታነሽ። እሺ ላሳይሽ። አሳይኝ ነው ይታይሻል። ይሄን ያደረገችውን ድርጊት እያየሽ ነው አይደለ? እኔ ለአንቺ ግን ይሄን የኔ ፀጉሬን ለመንጨት እኔን ለመምታት ይኸውልሽ ቸኮልሽ። ይሄን ማስተካከል ያለብኝ እኔ ነኝ። ይሄንን እያየሁ እንዴት ላሳልፍ? እሺ አንቺ እኔ ላይ ለምን ጓት ያለሽ? ጀመር እዚህ ላይ ስልክ ላይ መቀመጥ የለበትም። ልቀቂው። ለምን ነው የማይቀመጠው? ልቀቂው። እሺ አረፊ። እኔ እኮ እሱ ብቻ አይደለም ያለኝ፣ በጣም ብዙ ነገር አለኝ። ይኸውልሽ ብዙ ነገር አለ እኔ ጋር አለ። አንቺ ወይ እኔ ካንቺ ጋር ግብ ይኸውልሽ እንደዚህ ወርውሬ ወንዙ ውስጥ ከተዋለው ስልኩ ከፈለግሽ ጉልበትነት በእኔ ላይ ነው እንደምታሳየው። እኔ ላይ ነው እንደምታሳየው። እያሳየውሽ አይደለም? ትዕግስቴን እየተፈታተንሽው ነው እንዴ? ትዕግስቴን እየተፈታተንሽው ነው። ይሄንን ነው አይደለ? ቆይ አለሽ አይደል? ሌላ አለሽ እኮ። እንዲደለት አልፈልግም እኮ። የለሽም አይደል? ሌላ እንዲደለት አልፈልግም። ይኸውልሽ ስሚኝ አንዴ በደንብ ማየት ስለፈለኩኝ ነው። እሺ እኔ እጅ ላይ ሆኖ በደንብ እንድድ አድርጌ ነው የምጥልሽ። እግዚአብሔርን አንቺ አትፈታተኝኝ ዛሬ ቀን። እኔ ማለት ሴት ስለሆንሽ ነው አክብሬ እንደዚህ እያወራሁሽ ያለሁት። ሴት ስለሆንሽ ነው። ምክንያቱም ሴት ላይ እጄን ማንሳት ሁሉ አልወድም።
ባህሪ ነው። እሺ ላሳይ። እኔ ራሴ አየዋለሁኝ። እጅሽን ሰብስቢ። ኦ ማይ ጋድ እንደዚህ ጥዬው እረግጠዋለሁ። እሺ ገባሽ? ካሁን በኋላ እያስጠነቀቅኩሽ ነው። ስልክሽን ትፈልጊዋለሽ አይደለ? ስልኩ የምትፈልጊ ከሆነ ይሄን ነገር አጥፍቼ ነው የምሰጥሽ። ይሄንን መረጃ ለምን እንደምታጠፊው እነሱንም ማሳያቸዋለሁ። እነማንን? ቤተሰብንም የቴን ገመና አንቺ ነሽ ለሌላ ሰው የምታሳይው? እሺ ማስቆም ከቻልሽ አስቁሚያ። እኔ ነኝ ማስቆም። እህትሽን ማስቆም ከቻልሽ አስቁሚያት። እሺ አንቺ ስነ ስርዓት ያዢ። እሱን እኔ ነኝ ማስተካከለው፣ እያስተካከልኩኝ ነው። አንቺ ግን አርፈሽ ተቀመጪ። አርፌ መቼም አልቀመጥም። ታውቂያለሽ አይደለም? ሩታ ላይ እየተደረገ ያለው ሴራ በጣም መጥፎ ነው። አንቺን ተደርበሽ ሊሆን ይችላል። እሺ እንግዲህ አንቺ አትረጋጊም አይደለ? አትቀመጪማ። በጣም እስካሁን ድረስ በትክስት ነበር እያወራሽ ነበረው። ግን አንቺ ከአንድም ሁለቴም ሶስትም እጅሽን እያነሳሽብኛል። እያሳየሁሽ እኔ ያሳይሻለሁ። ገባሽ? ምንም አታመጪ ምንም አታመጪ። እንዴት ነው እባክሽ እንደዚህ ያበጠብሽ? እያሳየሁሽ ነው። አሳየሽኝ አይደል እኮ እያሳየሁሽ ነው። አሁን የእህቴን ፋይል ማታጠፊው ከሆነ እኔ ስልኩን አልሰጥሽም። እሰባብረዋለሁ። አይንሽ እያየ እንደዚህ ሰብሬ እሰጥሻለሁ። ከዛ አዲስ ገዝቼ እሰጥሻለሁ። እሺ ገባሽ? ስልኩን ነው አረም እንደዚህ ሰብራውና እሰጥሻለሁ። ሌላ ስልክሽን የምትፈልጊው ከሆነ ፋይሉን አይንሽ እያየ አጥፈዋለሁ። አይ ካላሽ ግን ራስሽን ነው የማጠፋሽ። የመጣሽ ለዚህ ነው። እኔ እኮ በፍቅርና በትክስት እንድታወሪኝ ነበር። አንቺ የእህቴን ገመና በፋይል እዘሽ መተሽ ምናምን ነው አንቺ ላይ የምታስፈራሪኝ? አሁንም እየተደረገ ያለው ሴራ አሁንም ቢሆን እኔ አላቆም እናገራለሁ፣ አጋልጣለሁ። ብዙ ነገር ላታቂ ትችያለሽ። እኔ ግን ነገሮችን እያስተካከልኩኝ ነው። እያየሽ ነው አይደለ? የሩታ ቤተሰብ መሆንሽን አውቃለሁ። ለዛም ነው እያከበርኩሽ ነው እያወራሁሽ ያለሁት። ገባሽ? ያ ማለት ደግሞ ማስተካከል ያለብኝ እኔ እያስተካከልኩኝ ስለሆነ አንቺ እንደ ዝምድናሽ ምታረጊውን በሌላ በኩል አድርጊ። ደግመሽ የእህቴን ስም እንዳታነሺ። ይሄን ፋይል ደግሞ ሌላ እንኳን ካለሽ ድጋሚ አንቺ ጋር ባገኘው የምሬን ነው የምልሽ፣ አላንገራገርም፣ እገልሻለሁ። አንቺ ምን አባሽ ስለሆንሽ እሷን ገመና ምትፈተፍቺውና ምትፈለፊና ምታውጪው? እሷ ማን ስለሆነች ነው ሩታ ላይ ይሄን ሁሉ ክፋት የምታደርገው? እሷ ማን ስለሆነች ነው? ትክክል አላልኩም እኔ። አሁንም ትክክል እንዳልሆነች 100% እየነገርኩሽ ነው። አይደለችም ግን እያስተካከልኩ ነው። ይህ ማለት የቤተሰብነት ግዴታ ያለብኝ እኔ ነኝ። አሁንም አርፈሽ ተቀመጪ እሺ። ልጅ ስለሆንሽ ሊሆን ይችላል እንደዚህ እየሆንሽ ያለሽው እርግጠኝነት እንዲህ ያረጋሽ ያለሽው። ብዙ ጊዜ እኔ እላለሁኝ ሰው በማያገባው እየገባ ነው ህይወቱን የሚያጣው። በማያገባሽ የኔ እህት እንደ ታንሸት ልምከርሽና በማያገባሽ አትግቢ እሺ። ገባሽ? አሁን ይሄን ፋይል አጥፍቼ እሰጥሻለሁ። እንደተከበርሽ ወደ ቤትሽ ትገቢያለሽ። አይ ካልሽ ግን ስልኩን እንዲሁ ለቦታ ሰብረውና ሌላ ስልክ እሰጥሻለሁ። ትስማሚያለሽ ወይስ ልስበረው ወይስ ትስማሚያለሽ? ለምን ስልክ የምትሰብሪ? አጥፊው አትስማሚ? ስልኩን እንድትሰብር ፍቃድ አልፈቅድልሽ። ስለዚህ እኔ ስልኩ ለኔ ይጠቅመኛል እኮ። ፋይሉ ላጠፋው ነው። ከፋችሁ ፋይሉ እኮ እዚህ ጋር ቢሆን እዚህ ጋር ብታጠፊው እኔ ጋር ሌላ እዛም ጋር ያለውን ታጠፊዋለሽ። አላጠፋው እዛ ጋር ያለውን አላጠፋው። አንቺ እኔ የእሷን ፋይል ማጠፋው ልንገርሽ አይደለም እሷን ስታስቆመት ብቻ ነው። ከአብርሃም ህይወት ስትወጣ ብቻ ነው። የምሬን ነው የምላችሁ። ትዕግስቴን በጣም እየተፈታተለችኝ ነው። የምሬን ነው። በህይወቴ በሴት ልጅ እጅ ማንሳት አልወድም፣ ግን ላነሳብሽ እጨፈልቅሻለሁ። እንደቲማቲ እንዴት እንደማነሳ ላሳይሽ ወይ እኮ እንዴት እንደማነሳ ላሳይሽ። እጅ በሴት ላይ ገባሽ? ክብር ለምን ይጠላብሻል እኮ? ክብር ለምን ይጠላብሽ? እንደ ታናሽ ታክብሬ ስላወራሁሽ ነው እንዴ? ውርንጭላ ምን ትመስላለሽ? በማርያም ይኸውልሽ እያስጠነቀቅኩሽ። ሌላ ችግር ይበቃኛል። ሌላው ችግር ይበቃኛል። አሁን ፋይሉን ላጥፋው። እዛም ጋር ያለውን ታጠፊዋለሽ። ይኖር ከስኪኝ አጥፍት ነው። እዚህ ጋር ያለውን ሙሉ ፎርማት አድርጌዋለሁ። ሌላ ካለ ግን ባታጠፊ እኔ አንቺን አጠፋሻለሁ። ራሴ ስፈልግ ነው። ካልፈለግሽው እንዴ ሳብረዋለሁ። እሺ አርፈሽ ተቀመጪ። በሰው ህይወት አትግቢ። እንዴት ነው ግን ራስሽን የምታዩ? እኮ አክብሬ እኮ ተለማምጬ ሳወራሽ ፍልት አለብሽ። ከመጣሽ ጀምሮ አንድም ሰዓት ተለማምጠሽ እኮ በማያገባሽ አትግቢ። መኖር የምትፈልጊ ከሆነ የኔ እህት በማያገባሽ አትግቢ። ስልኩን ስጪኝ። ክብረ ቢስ መቼም ቢሆን አላጠፋም። እሺ ሰብስቢና